ሄይ ጋይስ ኮንፈርት ዞናችን ውስጥ ስንሆን ምን አይነት ስሜት ነው የሚሰማን? ደህንነት ይሰማናል ወይ ምቾት ይሰማናል? ግን እሱ በጣም አደገኛ ነገር ነው። በጣም በጣም ምክንያቱም ምንም ነገር አለማድረግ እኮ በጣም ደስ ይላል። ሪስፖንሲቢሊቲ የለክም። ጠዋት ተነስተክ እንደዚህ ላድርግ እንደዚህ ማድረግ አለብኝ ምናምን ብለክ አታስብም። በቃ ጀስት ዝም ብለክ ህይወትን መኖር ብቻ ነው ኮንፈርት ዞን ውስጥ መሆን። ግን እሱ በጣም አደገኛ ነው ምክንያቱም ኮንፈርት ዞን ውስጥ ስንሆን ምንም የምናሳካው ስኬት የለም። ህልማችን ሆነ አይሆንም። አዲስ ማንነት አንገነባም። ከባድ ነው የሚሆነው። ግን ከዛ ከኮንፈርት ዞን ለመውጣት ብለን የምናደርገው የመጀመሪያ ስቴፕ በጣም እንትን ነው። ህይወታችን ውስጥ ለውጥ የሚያመጣው ነገር እሱ ነው። ግን በጣም ከባድ ነው። ፍራቻ ይሰማናል። የራሳችንን አቅም አንደር ኤስቲሜት እናደርጋለን። ከባድ ነው የሚሆነው ግን ያኔ ነው እድገት የሚመጣው፣ ለውጥ የሚመጣው ያኔ ነው። ስለዚህ ምንድነው ማድረግ ያለብን? ቆም ብለን ወይም ከራሳችን ጋር እንትን እናውራ እስቲ። ማለት እኔ ምቾት ነው የምፈልገው ወይስ የተሻለ ህይወት ነው የምፈልገው ብለን አንዱን መምረጥ ነው የምንችለው። ባይ ዲፎልት ደግሞ ወይ ከኮንፈርት ዞን ውስጥ ወጥተህ የተሻለ ህይወት መኖር ነው ወይ ኮንፈርት ዞን ውስጥ ቁጭ ብለህ የተለመደውን ህይወት መኖር ነው። ስለዚህ ጋይስ let's try to get out of our comfort zone. Thank you for your time.